ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ሚዲያ ቤተሰቦች እነሆ የዕለተ ቅዳሜ የሰኔ 7 2017 ዓመተ ምህረት የረፋዶን የግንባርና ወቅታዊ መረጃዎችን ወደ እናንተ ማስደመጥ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትኮኑ የአማራ ሕዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል አፋባ ሸዋ ቀጠና ነጎድጓድ ክፍለ ጦርና ወሎ ቀጠና መብረቅ ክፍለ ጦርና ቤተ አማራ ክፍለ ጦር በጋራ ተጋድሎ በማድረግ ድል መጎናጸፋቸው ተገለጸ። በአፋባ ሸዋ ቀጠና ነጎድጓድ ክፍለ ጦርና ወሎ ቀጠና ንጉስ ሚካኤል ኮር መብረቅ ክፍለ ጦር እንዲሁም ልጅ ኢያሱ ኮር ቤተ አማራ ክፍለ ጦር በጋራ ወግዲ ወረዳ ጎረንጅና ሰኮሩ እንዲሁም ጎረንጅ ቀጠና ጎለሌ የተባለ ቦታ ላይ ትናንት ሰኔ 6 2017 ዓ.ም ንጋት ጀምሮ የጠላት ጥምር ኃይል ላይ ውጊያ በመክፈት ታላቅ ድል ተጎናጽፈዋል። የአፋባ አሃዶች በውህደት በሰሩት ተጋድሎ በርካታ ዙፋን ጠባቂ ሰራዊት በመደምሰስ ድል የተጎናጸፉ ሲሆን ጠላት ከደረሰበት ሰብአዊና ቁሳዊ ኪሳራ በተጨማሪ ይዞታውንም በመልቀቅ ጎረንጅ ከተማን አልፎ የሚገኘውን ይላላ የተባለ ቦታ ላይ ያለውን የመከላከያ ኬላ ተቆጣጥረዋል። በቀጣይም የመሪ ድርጅቱ አፋባ አሃዶች በውህደት ተጋድሎዎችን አጠናክሮ የሚቀጥሉ ሲሆን በበርካታ ቀጠናዎች በተመሳሳይ ጊዜ አውደ ውጊያዎችን በመክፈት ጠላትን እስከ መጨረሻው አከርካሪው መስበር እንደሚችሉ አመራሮቹ ገልጸዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አፋባ አሃዶች ገልጸዋል። ይህ በእንዲህ እንዳለ የፋሽስቱ አገዛዝ የብልጽግና ቡድን ሰራዊት ንጹሃንን ኢላማ ያደረገ ጭፍጨፋውን አጠናክሮ ቀጥሏል። አፋባ ወሎ ቀጠና ንጉስ ሚካኤል አሊኮር ተጋድሎ እያደረገ ባለበት የምዕራብ ወሎ ቀጠና ጠላት ላይ ባደረሰው ከፍተኛ ሰብአዊና ቁሳዊ ኪሳራ ምክንያት ፋሽስቱ አገዛዝ ወግዲና መካነ ሰላም ዙሪያ ንጹሃንን ኢላማ ያደረገ የከባድ መሳሪያ ጥቃት በመፈጸም በርካቶችን ለሞትና ለአካል ጉዳት እንዲሁም ለንብረት ውድመት ዳርጓል። በዚህ ከባድ የመሳሪያ ጭፍጨፋ ንጹሃኖች በብዛት በሚኖሩበት አካባቢ ሞርተር በማስወንጨፍ በርካቶችን ለሞት ለአካል ጉዳትና እንዲሁም ለንብረት ውድመት የዳረገው ጸረ ሕዝብ ቡድን በበርካታ የምዕራብ ወሎ ቀጠናዎች በንጉስ ሚካኤል ኮር ክፍለ ጦሮች ባለፈው አንድ ወር ውስጥ በደረሰበት ከባድ ኪሳራ ምክንያት ነው። በህይወትና በንብረት እንዲሁም እንስሳቶቻቸውንም ያጡና ጉዳት የደረሰባቸው ንጹሃኖች በርካቶች መሆናቸው ተገልጿል። በስም የሚታወቁና ለጊዜው ያልታወቁ ከባድ ቁስለኛ ያሉ ሲሆን ቤታቸው የወደመባቸው ግለሰቦች ሲኖሩ እንዲሁም በቤት የነበረ የቤት እንስሶችና ንብረት ሙሉ በሙሉ ወድሟልም ተብሏል። ጥብቅ ማስጠንቀቂያ ለጎንደር ዩኒቨርሲቲ አመራር በሙሉ መተላለፉ ተገለጸ። የአማራ ፋኖ ብሔራዊ ኃይል አፋባ ጎንደር ቀጠና አስቸኳይና ጥብቅ ማስጠንቀቂያ ለጎንደር ዩኒቨርሲቲ ሰጥቷል። ወንጀለኛው የአብይ አገዛዝ በወገናችን ላይ እጅግ አስከፊ ምድራዊ የመከራ ቀንበር ጭኖ እየጨፈጨፈ በቀጠለበትና ትውልዱ ደግሞ በክንዱ አጻፋዊ ትግል ህልው ሆኖ ለመትረፍና የድል ደሴቱ መቃረቡ የታመነ የሚታይና የሚዳሰስ እውነት ነው። ጠላት ኦህዴድ ብልጽግና የደረሰበትን ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ክሽፈት በጸጋ ከመቀበል ይልቅ አስገዳጅ የፖለቲካ መድረኮችን እዚህም እዚያም በማሳየት አለው ለማለት ያህል ሲፍጨረጨር በተደጋጋሚ አሳፈረን የበተነው መሆኑ የቅርብ ጊዜ ትውስታ ነው ይላል የጎንደር ቀጠና ፋኖ። ሆኖም በአደባባይ ባይሳካለትም እሁድ ሰኔ 8 2017 ዓ.ም በጎንደር ዩኒቨርሲቲ ቅጥር ግቢ ወንጀለኛ ሹመኞችን ጨምሮ የተለመደ ርካሽና አሰልቺ የፖለቲካ ድራማቸውን ሊተውኑ ቀጠሮ መያዙን ደርሰንበታል። ዩኒቨርሲቲው ፖለቲካዊ ይዘት የሌላቸው የዘወትር ስራዎቹን የመከወን መብቱን ያልገደብን ሲሆን ፖለቲካዊና ወታደራዊ ጉዳዮችን በቅጥር ግቢው ምቹ ሁኔታ በመፍጠር ትዕይንት ማድረግ ግን በፍጹም የተከለከለ ነው። ስለሆነም የአማራ ፋኖ ብሔራዊ ኃይል አፋባ ይህንን መሰል አስገዳጅ ሸቀጥ መራገፊያ ለማድረግ የፈቀዳችሁና ያስተባበራችሁ ድጋፍ ያደረጋችሁ የወገናችንን ደም የቀመሳችሁ ያህል በመቁጠር ማንኛውንም የማያዳግም እርምጃ ለመውሰድ የሚገደድ መሆኑን ያስጠነቅቃል። የተሰጠውን ማስጠንቀቂያ ችላ ብሎ የተላለፈ እንደተለመደው የኃላፊነቱን ራሱ የሚወስድ ይሆናል ሲል የአፋባ ጎንደር ቀጠና ጥሪ አቅርቧል። እስራኤል በኢራን ላይ መጠነ ሰፊ ጥቃት መክፈቷን ተከትሎ የዓለም የነዳጅ ዋጋ ትናንት ጀምሮ ከ10 በመቶ በላይ የሆነ ጭማሪ አሳይቷል። እስራኤል የኢራንን የነዳጅ ማምረቻ ጣቢያዎችንና የነዳጅ የውጭ ንግድ ተቋማቷን ኢላማ ካደረገች የድፍድፍ ነዳጅ ዋጋ በበርሜል ከ80 እስከ $100 ሊደርስ እንደሚችል ዓለም አቀፍ የዜና ምንጮች የነዳጅ ገበያ ትንበያ ባለሙያዎችን ጠቅሰው ዘግበዋል። ኢራንም አጻፏን ኢራን ክሩሺንግ በተሰኘ ኦፕሬሽን በእስራኤል ላይ ያነጣጠረ ትልቅ የሚሳኤል ድብደባ ማታ ላይ ጀምራለች። የቴል አቪቭ ባለስልጣን
ባለስልጣን የእስራኤል ነዋሪዎች በአስቸኳይ ወደ መጠለያዎች እንዲገቡ ጥሪም አድርገዋል። የእስራኤል የጦር ኃይል ንጋት ላይ በተዋጊ ጀቶችና በድሮኖች በፈጸማቸው በርካታ ጥቃቶች ከ20 በላይ የኢራን የጦር ኃይል ከፍተኛ አዛዦች እንደተገደሉ ሮይተርስ ዘግቧል። በጥቃቱ ከተገደሉት መካከል የኢራን ጦር ሰራዊት ጠቅላይ ኤታማዦር ሹም፣ የአየር ኃይሉና የአብዮታዊ ጥበቃ ኃይሉ ዋና አዛዦች እንዲሁም 3 የኒውክሌር ከፍተኛ ሳይንቲስቶች ይገኙበታልም ተብሏል። እስራኤል ትናንት ኢራን ላይ በከፈተችው ጥቃት 200 የጦር ጀቶችን ተጠቅማለች። ጀሩሳሌም ፖስት በወጣው መረጃ በመጀመሪያ ሌሊቱን የኢራንን የአየር መቃወሚያ እዛው ኢራን ውስጥ ቀድሞ በሞሳድ በተሰሩ ድሮኖች እንዲወድሙ ተደርገዋል። ኢራን ሰማያዋ ላይ ምን ይምጣ ምን የምታይበት እድል አልነበረም። ኢራንን ከእንቅልፏ የቀሰቀሳት የእስራኤል ቦምብ ነበር። እስራኤል ኢላማ ያደረገችው ታላላቅ የጦር መሪዎችን፣ የኢራንን የአብዮት ጠበቃ ጦር፣ የኒውክሌር ሳይንቲስቶችን፣ የኒውክሌር ማብለያ ጣቢያዎችንና የሚሳኤል ማስወንጨፊያ ሳይቶችን ነበር። በድጋሚ ትናንት ምሽት ላይ ደግሞ ቴሄራን የሚገኘው የኢራን መከላከያ ዋና መስሪያ ቤት እየተደበደበ እንደነበርም ተገልጿል። ኢራን ከዚህ በኋላ ልታደርግ ትችላለች ተብሎ የሚጠበቀው የመካከለኛ ተምዘግዛጊ ሚሳኤሎችንና ብዛት ያላቸውን ድሮኖችን በእስራኤል ላይ መተኮስ፣ የአየር ኃይሏንም በመጠቀም ቴልአቪቭን መግጠም ሊሆን ይችላል። ሆኖም እስራኤል ያላትን የአምስተኛ ትውልድ ዘመናዊ አሜሪካ ሰራሽ ኤፍ-35 እና ኤፍ-15 ኤአይ ጀቶችን መገዳደር የሚከብዳት ይሆናል። ኢራን ያላት 40 ዓመታትን የተሻገሩት አሜሪካ ሰራሽ ተዋጊ ጀቶች ናቸው። እነዚህ ጀቶች የእስራኤልን የሰማይ ላይ አጥር ሾልከው መግባት አዳጋች ያደርግባታል። ሁለተኛው ቢሆን ወይም ሴራኒዮ የውክልና ጦርነት ማካሄድ ነው። ይህም ሐማስን በጋዛ፣ ሂዝቦላህን በሊባኖስ፣ ሀውቲን በየመን እና አፍቃሪ ኢራን የሚባለውን የሶሪያ ሚኒሻ ቡድንን የበለጠ በማስታጠቅ እስራኤልን ከቦ ማስጨነቅ ሊሆን ይችላል። ሶስተኛው ቢሆን እስራኤልን በእግረኛ ጦር መግጠም ነው። ኢራን በእግረኛ ጦር ከእስራኤል በብዙ እጥፍ ትበልጣለች። 610,000 አክቲቭ የሰለጠነ ጦር ያላት ኢራን 170,000 ወታደር ብቻ ካላት እስራኤል ጋር ብትገጥም የማሸነፍ እድሏ ከፍ ያለ ነው። ኢራን 92 ሚሊዮን ሕዝብ አገር ስትኮን እስራኤል ደግሞ 9.2 ሚሊዮን ሕዝብ ብቻ ይገኝባታል። ሆኖም በኢኮኖሚ ረገድ እስራኤል በብዙ እጥፍ የኢራን ኢኮኖሚ ታስከነዳለች። ይህም ቢሆን ኢራን በቀጥታ እስራኤልን ለመውረር መንቀሳቀስ የበለጠ ዋጋ ያስከፍላታል። ኢራን እስራኤልን በቀጥታ ለመግጠም ቢያንስ እንደ ኢራቅና ዮርዳኖስ ያሉ ሀገራትን ማለፍ አለባት። ኢራንና እስራኤል በቀጥታ በድንበር አይዋሰኑምና። ሌላኛው ችግር የዚህ ቢሆን እውን ከሆነ የኢራን ረጅም የመጥፊያ ጉድጓዱን የመቆፈር ያህል ይሆንባታል። ምክንያቱም በቀጥታ ኢራን አገራትን ጥሳ እስራኤልን ብትገጥም የአሜሪካ ጦር በቀጥታ መሳተፍ ይጀምራል። ይህም ኢራንን ሌላኛዋ ኢራቅ አድርገዋት የመመለስ እድላቸው ለ100% የቀረበ ነው። አራተኛው ቢሆን የአሜሪካንና እስራኤልን የጦር ሰፈሮች መደብደብና 30% የዓለም ነዳጅ የሚያልፍበትን መስመር መዝጋት ነው። ይህም የመሆን ቻንሱ በራሱ እንኳን እውን ባይሆን ከሌሎች ቢሆኖች ጋር አብሮ የሚሄድ ይሆናል። የመጨረሻው ቢሆን ዲፕሎማቲክ መፍትሄ ነው። ዛሬ የተባበሩት መንግስታት የጸጥታው ምክር ቤት ለመሰብሰብ ቀጠሮ ይዟል። ሆኖም አሜሪካ በዚህ አለች። የእስራኤልን ድብደባ በቀጥታ ባትሳተፍም ሳተላይቶቿንና ቦምቦቿን እስራኤል እንድትጠቀም እየተባበረች ነው። ጦርነቱ በተጀመረ በሰዓታት ውስጥ የዓለም ነዳጅ በበርሜል $12 ገደማ ጨምሯል። ይህ በየቤታችን የሚገባ ኢኮኖሚያዊ ጉዳይ ነው። ይህ በእንዲህ እንዳለ ኢራን የኒውክሌር ስምምነት ላይ ካልደረሰች የባሰ አሰቃቂ ጥቃት ይጠብቃታል ሲሉ ትራምፕ አስጠንቅቀዋል። እስራኤል በኢራን ላይ የፈጸማቻቸውን ጥቃት ተከትሎ የአሜሪካው ፕሬዝዳንት ኢራን በኒውክሌር ፕሮግራሟ ላይ ከስምምነት ላይ ካልደረሰች ካሁኑ የከፋ ከባድ ጥቃት ይገጥማታል ሲሉ አስጠንቅቀዋል። ኢራን አሜሪካ ከጥቃቱ ጀርባ እንዳለችና ለተፈጸመባት ጥቃት እስራኤል ላይ ከባድ አጸፋ እንደምትመልስ እየዛተች ባለችበት ወቅት ነው ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ ኢራን በኒውክሌር ፕሮግራሟ ላይ ስምምነት ላይ ካልደረሰች የባሰ አሰቃቂ ጥቃት ከእስራኤል እንደሚገጥማት የገለጹት። ሐሙስ ለአርብ አጥቢያ አንስቶ ዋና ከተማዋን ቴሄራንን ጨምሮ በተለያዩ የኢራን ክፍሎች ላይ በተፈጸሙት የእስራኤል ጥቃቶች የሀገሪቱ ከፍተኛ ወታደራዊ ባለስልጣናትን ጨምሮ ወደ 70 የሚደርሱ ሰላማዊ ሰዎች መገደላቸውን ኢራን አስታውቃለች። እስራኤል ግን ኢላማ ያደረገችው ዋነኛውን የኒውክሌር ጣቢያን ጨምሮ ወታደራዊ ተቋማትን መሆኑን ገልጻለች። በተጨማሪ የኢራን የአየር መከላከያ ስርዓቶችን እና ከመሬት ወደ አየር ሚሳኤል ማስወንጨፊያዎችን መደምሰሳቸውን ገልጻለች። አሜሪካ በጥቃት ውስጥ እጇ እንደሌለበትና ኢራን ወደ ስምምነት እንድትመጣ ግፊት ስታደርግ የተባበሩት መንግስታትን ጨምሮ በርካታ የዓለም አገራቱ ከተጨማሪ ጥቃት እንዲታቀቡ ጥሪ እያደረጉ ነው። የፈረንሳይና የጀርመን መሪዎች የኢራንን የኒውክሌር ፕሮግራምን በማውገዝ ሁለቱ አገራት ግጭቱን ከማባባስ እንዲቆጠቡ በማሳሰብ የእስራኤልን ራስን የመከላከል መብትን እንደሚደግፉ ገልጸዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ደግሞ እስራኤል እና ኢራን ወደ ኋላ በመመለስ ውጥረቱን እንዲያረጉ ጠይቀዋል።
የቱርኩ ፕሬዝዳንት በወጡት መግለጫ እስራኤል የፈጸመችው ጥቃት ዓለም አቀፍ ሕግን ችላ ያለ ግልጽ ጠብ አጫሪነት ነው ሲሉም ወቅሰዋል። ባለፈው እሁድ በአሜሪካና በኢራን መካከል የተካሄደው ንግግር ያስተናገደችው ኦማን ለተባባሰው ውጥረትና ለሚያስከትለው ጉዳት እስራኤልን ተጠያቂ ስታደርግ፣ ሳዑዲ አረቢያ የእስራኤልን ጥቃት አውግዛ ድርጊቱ ዓለም አቀፍ ሕግን በግልጽ የጣሰ ነው ብላለች። ቻይና በበኩሏ የተፈጸመው ጥቃት በእጅጉ እንዳሳሰባትና እስራኤልና ኢራን የበለጠ መካረር ውስጥ እንዳይገቡ ራሳቸው እንዲቆጥቡ ጥሪ አቅርባለች። ሌሊት ጀምሮ መቀጠሉ እየተነገረ ያለውን የእስራኤልን ጥቃት ተከትሎ ኢራንም ያጻፈ ምላሽ እንደሰጠች በሰሜናዊ የእስራኤል ክፍልና በዋና ከተማ በቴል አቪቭ በሚገኙ ዋና ዋና የፌዴራል ተቋማት ላይ ጥቃት ሰንዝራለች። ክቡራንና ክቡራት አድማጭ ተመልካቾቻችን የነበረን የሰዓቱ የመረጃና የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።